هيا إلى المعالي معالي في الحال والأقوال والفعال. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين إمام الأنبياء والمتقين وعلى آله وأصحابه أجمعين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما تنفعنا به يا رب العالمين. مرحبا. ከዚህ ቀደም ለነቢያቶች ዋጅብ የሚሆኑ አራት ሲፋዎች እንዳሉ በመጀመሪያው ስንኞች ለማየት ሞክረናል። አርሰለ አንቢያ ذوي فطانة بالصدق والتبليغ والأمانة። ይህንን ከጀላኡል አፍሃም ኪታባችን ጋር ቆይታ አድርገን ከነሸርሑ ማየት ችለናል። አልሐምዱሊላህ። በዛሬው ደርስ ደግሞ አልጃኢዙ ፊ ሐቂል አንቢያኢ ወሩሱሊ ዐለይሂሙ ሰላቱ ወሰላም፣ በነቢያቶችና በሩሱሎች ላይ ለነሱ ጃኢዝ የሆኑ አቅል ጃኢዝ ነው ብሎ የሚፈርድባቸው አመቺ ነው በነሱ ላይ መገኘቱም መታጣቱም በኩል ደረጃ የሚያያቸው የሆኑ ባህሪያቶች ምንድን ናቸው? ዋጅብ ነው የማይባሉ ሙስተሒል ፈጽሞ ደግሞ አይሆንም እነሱ ላይ ፈጽሞ ሊገኝ አይችልም ብሎ አቅል ማይደመድምባቸው ማለት ነው። قال الناظم رحمه الله: وجائز في حقهم من عرض بغير نقص كخفيف المرض. وجائز أمتشي ነው አለ ጃኢዝ ነው ውጁዱም ዓደሙም የዛ ነገር መገኘቱም መታጣቱም በእነሱ ላይ አመቺ ሲሆን ማለት ነው። በኩል ደረጃ ሊገኝም ሊታጣም የሚችል ሲሆን ማለት ነው። ፊ ሐቅህም በእነሱ ላይ ሚን ዓረዲ ዓረድ ማለት እዚህ ላይ ምን አለን? ቢፈትሒ ራኢ ዓረድ ብለን ነው የምናነበው። ዓርድ ብስኩን እንዳናደርገው ማ ያዕሪዱ ሊልኢንሳኒ ለአንድ ሰው የሚመጣበት በአንድ ሰው ላይ የሚከሰቱ ክስተቶች ሰው በመሆኑ ብቻ የሚከሰቱ ብዙ አይነት ክስተቶች አሉ። ህመም አለ፣ ጤነኝነት አለ፣ እንቅልፍ አለ፣ መብላት መፈለግ አለ፣ መጠጣት መፈለግ አለ፣ መራብ መጠማት፣ እነዚህ ነገራቶች እንዳለ የሰው ልጅ ላይ ሰው ልጅ ሰው በመሆኑ የሚያስተናግዳቸው ክስተቶች ናቸው። ስለዚህ እንዲህ አይነት ነገሮች ነቢያቶች ላይ መከሰታቸው ኖርማል ነው ማለት ነው፣ ጃኢዝ ነው። ለምሳሌ ሚን መረዲን ወገይሪሂ ህመም ሊሆን ይችላል፣ በሽታ ሊሆን ይችላል። እንዲህ ያሉ ነገራቶች ነቢያቶችም ላይ መከሰታቸው ጃኢዝ ነው። ላኪን ቢገይሪ ነቅሲን አለ። ቢገይሪ ነቅስ ጉድለት በማያመጣ መልኩ ተልእኳቸው ላይ ጉድለት በማያመጣ እንዲሁም አላህ ጋር ያላቸው ደረጃ ላይ አላህ ላይ ያላቸውን ክብር የማይገልጽ ያንን የማይመጥን የሆነ ነገር ግን አይመጣም፣ እነሱ ጋር አይከሰትም። እንዲሁም ደግሞ ተልእኳቸው ላይ እንቅፋት ሊሆንባቸው የሚችል በዳዕዋ ሂደታቸው ላይ ተልእኳቸውን በማድረስ እንቅስቃሴዎቻቸው ላይ እንደ ተግዳሮት እንደ ችግር ሊሆንባቸው ማይችል ማለት ነው። ከኸፊፊል መረዲ ልክ ቀላል ህመምን ይመስል ይመጣባቸዋል ማለት ነው። እነሱ ጋር ቀላል ህመም ሊታመሙ ይችላሉ ነቢያቶች ዐለይሂሙ ሰላቱ ወሰላም። ሸርሕ ላይ ምን አለ? والجائز في حق الأنبياء والرسل عليهم الصلاة والسلام بنبياتوش لاي برسولوش لاي جائز يهونو صفة بهري وقوع الأعراض البشرية التي لا تؤدي إلى نقص في مراتبهم العلية. وقوع مكستونو الأعراض البشرية سواوي كستتوش مكبل قدم اندالو مراب መጠማት መታመም መተኛት እንዲህ ያሉ ክስተቶች እንዴት ነቢያቶች ላይ ተከሰቱ? ፈጽሞ እነሱ ላይ ሊሆን አይችልም። ነብይማ መተኛት የለበትም፣ ነብይ መራብ የለበትም፣ ነብይ ማግባት የለበትም፣ መውለድ የለበትም፣ እንደዚህ ተብሎ የሚባል ነገር የለም። ለነሱ አመቺ ነው። وقوع الأعراض البشرية لكن التي لا تؤدي إلى نقص ጉድለት ማታመጣ ወደ ጉድለት የማታደርስ ምናቸው ላይ ፊ መራቲቢሂሙል ዐሊያ የላቀ የሆነ ደረጃቸው ላይ እንግዲህ ነቢያቶች ደረጃ እንመጣበታለን። ወፋضሉል መላኢካ ከመላኢካዎችም በላይ ናቸው ደረጃቸው፣ አላህ ጋር ያለው ደረጃቸው ከሰው ልጆች በአጠቃላይ ደረጃቸው ልቆ ሐታ ከመላኢካም በላይ ናቸው ክብራቸው ደረጃቸው ማለት ነው።
ስለዚህ ያንን መርተባቸውን ያንን ደረጃቸውን ክብራቸውን የሚመጥን በሆነ መልኩ ይከሰታል። ስለዚህ ፈየጅቡ ዐላ ኩሊ ሙከለፊን በየአንዳንዱ ሙከለፍ በሆነ ባሪያ ላይ ዋጅብ ነው አሉ ግዴታ ነው አን ያዕተቂድ ሊያምን በልቡ ሊቋጥር ኢዕቲቃድ ማለት በልብ ማመን ማለት ነው። ሊያምን ሊቋጥር أنهم عليهم الصلاة والسلام نبياتوج يتعرضون لما يتعرض له غيرهم من البشر كالنسو يتشالو كالنسو يتشالو سو يمي لابساتشون ويم دمو يمي قطمون ችግር እነሱም እንደሚገጥማቸው ለዛ ነገር እንደሚቀርቡ እንደሚከሰትባቸው ማመን አለበት። ለምሳሌ من الأكل መብላት ወሹርቢ መጠጣት ወልበይዕ ወሽራኢ መግዛት መሸጥ መለወጥ ወድኹል الأسواق የንግድ ቦታ የገበያ ቦታ ላይ መግባት ሰዋዊ ፍላጎቶች ስለሆኑ ማለት ነው እንደ ሰው ወዘዋጂ ትዳር መመስረት ወልመውቲ ወልሐያቲ በህይወት መኖር መሞት እንዴት ሞታ አይባልም ነብይ እንዴት ተጎዳ እንዴት አደጋ ደረሰበት አይባልም መውት ሐያት ወለዘቲ ወልአለሚ እርካታ እንዲሁም ደግሞ በተቃራኒው ህመም ሐዘን ህመም መሰማት በዚህ በኩል ደግሞ ደስታ መሰማት ወሲሐቲ ወልመረዲ ጤንነት እንዲሁም ደግሞ መታመም በሽታ በበሽታ መጠቃት እነዚህ ሁላ ነገራቶች እነሱም ላይ እንደሚከሰቱ ልክ ሌሎች በሸሮች ላይ እንደሚከሰተው ቁል ኢነማ አነ በሸሩን ሚስሉኩም እኔ ልክ እንደናንተው እኮ በሸር ነኝ በላቸው ሰዋዊ ፍጡር ነኝ ሰው ነኝ በላቸው ያ ሙሐመድ ብሎ ይላቸዋል አላህ ቁርአን ላይ ኢላ ነገር ግን እዚህ ጋር በጣም ልብ ልንለው የሚገባ ነገር ምንድነው أنما ينزل بهم በእነሱ ላይ የሚከሰቱ በእነሱ ላይ የሚመጡ እንዲህ ያሉ ክስተቶች لا يعرضهم لنفور الناس منهم ሰዎች ከነሱ እንዲሸሹ የሚያደርጉ አይደሉ እንዲሸሿቸው ምክንያት የሚሆኑ አይደሉም ምክንያቱም ተለእኳቸው አላህ የሰጣቸው ሚሽን ከሰው ጋር የሚያገናኛቸው ናቸው ይልቁኑ ሰዎች እንዲቀርቧቸው የሚያደርጉ መገለጫዎች ናቸው እነሱ የሚላበሷቸው እንጂ ሰዎች እንዲሸሿቸው ሰዎች እነሱ እንዳይሰሟቸው እንዳያደምጧቸው ምክንያት የሚሆኑ ክስተቶች ግን አይመጡባቸው ከሚሽኑ ጋር የሚጻረር ስለሆነ ከተሰጣቸው ስራ ጋር የሚጻረር ስለሆነ ለምሳሌ ወነውሚ እንቅልፍ كذلك لكن بأعينهم فقط دون قلوبهم እኛ معاشر الأنبياء አሉ ነብያችን አለይሂ ሰላቱ ወሰለም አይናችን ይተኛል ነገር ግን ልባችን አይተኛም አሉ ስለዚህ እንቅልፍ አለ አይናቸው ያርፋል ከድካም ያርፋል አይናቸው ይሸፈናል ረፍት ያደርጋል لكن ቀልባቸው ግን አይተኛም فقط دون قلوبهم ቀልባቸው ሲቀር ማለት ነው وخروج المني ለምሳሌ የዘር ፈሳሽ ይወጣቸዋል ልክ እንደ ሰው ማለት ነው ነገር ግን የዘር ፈሳሽ እኛ ጋር አሁን በኖርማል ሰዎች ጋር በሁለት አይነት መንገድ ሊወጣ ይችላል በህልመ ሌሊት ሊወጣ ይችላል ያ ሸይጣን በሚፈጥርበት ጨዋታ ምክንያት የሚፈጠር ነው በህልመ ሌሊት የዘር ፈሳሽ ሊፈሰው ይችላል አንድ ሰው እንዲሁም ደግሞ ከባለቤቱ ጋር ግንኙነት ሲያደርግ የዘር ፈሳሽ ይወጣዋል ነብያቶች وخروج المني ሲል مني ይወጣቸዋል ሲል لكن بامتلاء الاوعيه አለ ከባልተቤቶቻቸው ጋር ግንኙነት በማድረግ ያንን ወደነሱ በማስተላለፍ ሂደት የነሱ እቃ ላይ በማስቀመጥ እንግዲህ ወደ ሴቶች በማስተላለፍ ሂደት እንጂ فقط دون الاحتلام አለ احتلام ሳይሆን አለ ህልመ ሌሊት የሚባለው ሳይሆን ለምን ህልመ ሌሊት ለምን እነሱ ላይ አልተከሰተም ካለ لانه من تلاعب الشيطان ሸይጣን የሰው ልጅ ላይ ከሚጫወትባቸው ነገራቶች ውስጥ ነው አንዱ ልክ እዛ ቦታ ላይ ግንኙነት እያደረገ እንደሆነ አድርጎ እንዲያስብ እንዲመለከት አድርጎ የሚፈጽመው የሚያስከስተው ክስተት ነው ህልመ ሌሊት احتلام ምንለው ማለት ነው ነብያቶች ላይ ደግሞ فلا يجوز للشيطان ان يتسلط عليهم በእነሱ ላይ ሊሾምባቸው በእነሱ ላይ ስልጣን ሊኖረው ደግሞ ፈጽሞ አይችልም ማለት ነው ሸይጣን وغير ذلك ከዚህ ውጪ ያሉ እንዳለ አዕራድ البشريه እነሱም ላይ ይከሰታሉ ማለት ነው ስለዚህ وجائز في حقهم من عرض ማለት ይሄ ነው بغير نقص كخفيف المرض واما الاعراض التي فيها نقص ጉድለት ያላቸው እንደ ጉድለት የሚቆጠሩ በእነሱ ላይ
ሰዎች እንዲሸሿቸው እንዲርቋቸው የሚያደርጉ ለምሳሌ ያክል ከልጁዛሚ እንደ ቁምጥናን ይመስል ወልበረሲ ለምጥን ይመስል ቆዳ ላይ የሚፈጠሩ ወሰመሚ ድንቁርናን አለመስማትን ይመስል ይሄ አሁን ከተሰጣቸው ዓላማ ጋር ከተሰጣቸው ስራ ጋር አብሮ የማይሄዱ ጉድለቶች ናቸው እንደ እንከን የሚቆጠሩ ናቸው እነዚህ ፈጽሞ እነሱ ላይ ሊከሰቱ አይችሉም ወልዓማ እንዲሁም ደግሞ እውርነት ወይም ደግሞ መመልከት አለመቻል አይነ ስውርነት ወልቡክም ወሸለል እንዲህ ያሉ ነገሮች ዲዳነት ሸለል ደግሞ ፓራላይዝድ መሆን ማለት ነው የሰውነት አለመታዘዝ ማለት ነው ከፊልም ይሁን ሙሉም ይሁን ይሄ እነሱ ላይ ሊከሰት አይችልም ወልዓረጅ አንካሳነት መራመድ አለመቻል ወልዓወር እንዲሁም ደግሞ አንድ አይን መጥፋት ዓወር ሲሆን ዓማ ሲሆን ሁለቱንም ማጣት ነው አንዱን ማጣት ሲሆን ዓወር ይሉታል ይህም ቢሆን ማህበረሰቡ ላይ እንደ ጉድለት የሚታይና ሰዎች እንደ እንከን የሚቆጥሯቸው እነሱ ላይ ነብያቶች ላይ ጥሪያቸውን ለመስማት የማይጋበዙባቸው ነውሮች ስለሆኑ ማለት ነው فمستحيلة عليهم እንዲህ ያሉ ጉድለቶች በእነሱ ላይ ሙስተሂል ነው ፈጽሞ ሊኖሩ የማይችሉ ሊከሰቱ የማይችሉ መኖራቸውን አቅልም ሸሪዓም የማይቀበላቸው ናቸው ማለት ነው وما قيل ነገር ግን በዚህ ዙሪያ እኮ የመጡ የተለያዩ ዘገባዎች ስለተለያዩ ነብያቶች እንሰማለን إن شعيبا عليه السلام كان ضريرا مثلا شعيب عليه السلام ከተወሰኑ ጊዜ በኋላ እኮ አይኑን አጥቶ ነበር ታውሮ ነበር ከተወሰኑ ጊዜያት በኋላ በጣም እንትን ከማለቱ የተነሳ አጥቶ ነበር شعيب عليه السلام ብቻ وما قيل إن شعيبا عليه السلام كان ضريرا አይነ ስውር ነበር شعيب عليه السلام ተብሎ የተዘገበው لا أصل له ይሄ ከዘገባ ምንም አይነት ምንጭ የለውም መሰረት የለውም መሰረተ ቢስ ነው ማለት ነው ይሄ ዘገባ ويعقوب عليه السلام وكذلك نبي الله يعقوب عليه السلام يا نبي الله يوسف أبات إنما حصلت له غشاوة እሳቸውም ላይ ከሆነ ጊዜ በኋላ አይናቸውን አጥተው ነበር የሚል ዘገባ አይናቸው እስኪጠፋ ድረስ ተብሎ ይወራል የተፈጠረው ምንድነው በእሳቸው ላይ إنما حصلت له غشاوة ትንሽ መሸፈን መጋረድ ግርዶሽ አይናቸው ላይ ግርዶሽ ነው የተፈጠረው ከዛ በኋላ ግን ተወገደ ወዛለት ብዙም ሳይቆይ ተወገደ ማለት ነው ብዙ ከማልቀሳቸው የተነሳ የተፈጠረ ግርዶሽ ነበር وكذلك ما قيل ስለ ነብዩላህ አዩብ አለይሂ ሰላም ደግሞ ان الدود يخرج من جسد ايوب عليه السلام በጣም ከመታመማቸው የተነሳ እንግዲህ ነብዩላህ አዩብ እውነት ነው ታመዋል ብዙ ችግሮችን አስተናግደዋል ለሰብር እንደ ታላቅ ተምሳሌት ከሚጠቀሱ ነብያቶች ውስጥ ናቸው ነገር ግን አንዳንድ ዘገባዎች ላይ በጣም ድንበር ይታለፍና እሳቸው በጣም ከመታመማቸው የተነሳ ከሰውነታቸው ትሎች መውጣት እስኪጀምሩ ድረስ ታመው ነበር የሚሉ አይነት ዘገባዎች አሉ በጣም ይሄ ፈጽሞ ሊሆን የማይችል ክስተት ነው أكذوبة لا محالة قالوا أكذوبة وشتنا قطفتنا ምንም ጥርጥር የሌለው لا محالة እንዲሁም ደግሞ ومما يدل على وقوع الأعراض البشرية አሁን ሌላ أعراض البشرية ሰዋዊ ክስተቶች በእነሱ ላይ في حقهم በነብያቶች ላይ መፈጠራቸው ጃኢዝ መሆኑን ከሚጠቁሙ ማስረጃዎች ውስጥ ከቁርአን ውስጥ قوله تعالى وقالوا ما لهذا الرسول يأكل الطعام ويمشي في الأسواق من قالوا ما لهذا الرسول من ملائكتنينت ألو لزيه رسول نين بلو لم يموقت سو من يادرقه يأكل الطعام مكب يبلى ويمشي في الأسواق بيقبيا بوتاو يتزواوره ልክ እኛ የምናደርገውን ማለታቸው ነው እኛ የምናደርገውን ምግብ ይመገባል እንደምንጠጣው ይጠጣል በገበያ ውስጥ እንደምንዞረው እሱ ምሽከረከረ ታዲያ ይሄ እንዴት መልእክተኛ ሊሆን ይችላል የሚል ጥያቄ ሲያነሱ አላህ ተባረከ ወተዓላ ምን አለ وما أرسلنا قبلك من المرسلين ካንተ በስተፊት ከመልእክተኞች አንድንም አላክንም إلا إنهم ቢሆኑ እንጂ እነርሱ ليأكلون الطعام ويمشون في الأسواق ምግብን የሚመገቡ በየገበያው የሚዞሩ
ሚሽከረከሩ ቢሆን እንጂ ሚንቀሳቀሱ ቢሆን እንጂ። ስለዚህ ይሄ በነብያቶች ላይ እንደ እንከን የሚቆጠር እንደ ጉድለት የሚቆጠር አይደለም። ይበላሉ፣ ይጠጣሉ፣ ስጋዊ ፍላጎቶቻቸውን ሸሪዓን በማይጻረር መልኩ ከዚህ በፊት እንዳልነው በአማና በዒስማ ይጠብቃሉ ማለት ነው። ወየምሹነ ፊል አስዋቅ በሌላ ቦታ ላይ ወለቀድ አርሰልና በእርግጥም ልከናል ያ ሙሐመድ ሩሱለን ሚን ቀብሊክ ከአንተ በፊት መልእክተኞችን ልከናል ይላል አላህ። ወጀዐልና ለሁም አዝዋጀን ወዙርያ ለእነርሱ ደግሞ ምን አድርገንላቸዋል? አዝዋጅ ጥንዶችን አድርገንላቸዋል። አግብተዋል፣ ትዳር መስርተዋል። ከዛም አልፎ ወዙርያ ዝርያንም አድርገንላቸዋል። ልጆችን እንዲመለከቱ ልጆችን እንዲወልዱ አድርገናል። ስለዚህ እነዚህ ነገራቶች መከሰታቸው ኖርማል ነው፣ ምንም አይብ አይደለም፣ ጃኢዝ ነው በነቢያቶች ላይ ብሎ አላህ ጀለ ጀላሉሁ ለነቢዩ ዓለይሂ ሰላቱ ወሰላም ይነግራቸዋል። ወቀውሉሁ ተዓላ በሌላ ቦታ ላይም እንግዲህ በጣም ብዙ ነቢያቶች እንዲህ ያሉ ሰዋዊ ክስተቶችን እንደተቀበሉ ማንነታቸው እንዳስተናገደ ይገልጽልናል። ከዛ ውስጥ በሽታ ወይም ህመም የምንለው ነገር በነቢዩላህ አዩብ ዓለይሂ ሰላም ላይ ተከስቶ ነበር። ወአዩበ አይ ወዝኩር አዩበ አዩብን አስታውስ ይላቸዋል ረሱሉላህ ሰለላሁ ዐለይሂ ወሰለም። ኢዝ ናዳ ረበሁ ጌታውን በተጣራ ሰዓት አስታውስ። ምን ብሎ? አኒ መሰኒ የዱር እኔን ጉዳት ነክቶኛል ብሎ ወደ አላህ ተጣራ አዩብ ዓለይሂ ሰላም። መሰኒ ነክቶኛል፣ አዱር እንግዲህ ብዙ ዓመት ነው የታመሙት። በጣም በብዙ አይነት ፈተናዎች ተፈትነዋል ነቢዩላህ አዩብ ዓለይሂ ሰላም። ቅድም እንዳልነው ለሰብር እንደ ትልቅ ተምሳሌት የሚጠቀሱ አላህም ቁርአን ላይ ታሪካቸውን ደጋግሞ ያወሳልን ነብይ ናቸው ነቢዩላህ አዩብ። ግን ምን አሉ? መሰኒ ነው ያሉት፣ ነካኝ፣ ትንሽ መንካት ጉዳት ነካ አድርጎኛል አሉ። ወአንተ አንተ ደግሞ ያ አላህ አርሐሙ ራሒሚን የአዛኞች ሁላ አዛኝ ከሚያዝኑ ሁላ ይበልጥ አዛኝ የሆንክ ጌታ ነህ ብለው በጠራኝ ሰዓት አስታውስ ያ ሙሐመድ። ከዛ ደግሞ እኛ ፈስተጀብና ለሁ ፋኡ ተዕቂብ ትባላች። በፍጥነት አላህ ተባረከ ወተዓላ እስትጃባ ሰጠነው፣ ምላሽ ሰጠነው አለ። እጁን አንስቶ ዱዓ ሲያደርግ ሲጠራን አላህ ጀለ ጀላሉሁ የጠራውን የሚያሳፍር ጌታ አይደለምና ፈስተጀብና ለሁ ለእርሱም ተቀበልነው፣ እስትጃባ ሰጠነው፣ መርሐባ አልነው። ፈከሸፍና ገለጥን፣ አነሳን፣ ማ ቢሂ ሚን ዱር በሱ ላይ ያለበትን ዱር ጉዳት አነሳንለት። በጣም ብዙ ጉዳቶችን አስተናግደዋል፣ እነዛን ገለል አደረግንለት። ወአተይናሁ አህለሁ ያጣቸውን ቤተሰቦቹንም እንዲመለሱ አደረግንለት፣ ሰጠነው። ወሚስለሁም መዐሁም እንደውም እጥፉን ከነርሱ ጋር መሰሎቻቸውን እጥፍ ማለት ነው መሰላቸውን ሰጠነው። ሚን ዒንዲና ከኛ ዘንድ አለ አላህ ጀለ ጀላሉሁ። ወማ ቢኩም ሚን ኒዕመቲን ፈሚን አላህ በሰው ልጅ ላይ የሚዋል ማንኛውም አይነት ውለታ ከማን ነው? ከአላህ ተባረከ ወተዓላ ስለሆነ። ወዚክራ ሊልዓቢዲን አሁን ረሕመተን ሚን ዒንዲና ከኛ ዘንድ በሆነ እዝነት ሰጠነው። እንዲሁም ደግሞ ወዚክራ እንዲሆን ደግሞ ይህንን ያደረግነው ደግሞ ማስገንዘቢያ እንዲሆን እንዲገነዘቡ ዘንድ እነማን? ሊልዓቢዲን ለአምላኪዎች ለተገዢዎች እኛን ለሚያመልኩ በዒባዳ ወደኛ ለሚቃረቡ ሰዎች ማስገንዘቢያ ይሆን ዘንድ አላህ ተባረከ ወተዓላ ተጠይቆ እምቢ የሚል ጌታ እንዳልሆነ ተለምኖ የሚከለክል ጌታ እንዳልሆነ አመን ዩጂቡል ሙጠረ ኢዛ ደዓህ ወየክሽፉ ሱእ ከአላህ ተባረከ ወተዓላ ውጪ የተቸገረ ሰው ጠርቶት እሱን እሺ የሚል ማን አለ? ዩጂቡል ሙጠረ ኢዛ ደዓህ ወየክሽፉ ሱእ ክፉን ነገር ደግሞ ወይም ደግሞ አደጋን ጎጂን ነገር የሚያስወግድ ገለል የሚያደርግ የሆነ ጌታ ማን አለ ይላል አላህ ጀለ ጀላሉሁ። ማንም የለም። ወቀውሉሁ ተዓላ ወከዛሊከ አላህ ተባረከ ወተዓላ በሌላ ቦታ ላይ ምን ይላል? ወማ ሙሐመዱን ኢላ ረሱል ሙሐመድ እኮ መልእክተኛ እንጂ ሌላ የተለየ ነገር እኮ የለውም። ሰው ነው፣ ላኪነሁ ረሱል መልእክተኛ ነው። መልእክተኝነቱ ነው ከሰው ለየት የሚያደርገው እንጂ በሌላ ባህሪው ሰዋዊ ነገሮችን ይቀበላል ሙሐመድ ዓለይሂ ሰላቱ ወሰላም።
ቀድ ኸለት ሚን ቀብሊሂ ሩሱል ከሱ በፊት ብዙ መልእክተኞችን ያሳለፈ የሆነ መልእክተኛ እንጂ ሌላ አይደለም። አፈኢን ማተ ይህ ሙሐመድ ዓለይሂ ሰላቱ ወሰላም ቢሞት አው ቁቲል ወይ ደግሞ ቢገደል ኢንቀለብቱም ዓላ አዕቃቢኩም ወደ ኋላችሁ ትመለሳላችሁ ትገለበጣላችሁን? ያዕኒ ሙሐመድ ሞተ ብላችሁ የተቀበላችሁትን እስልምና ትታችሁ ወደ ኩፍር ትመለሳላችሁን ብሎ አላህ ጀለ ጀላሉሁ ነቢዩ ዓለይሂ ሰላቱ ወሰላም እንግዲህ ይህንን ዓለም ተሸጋግረው ወደ ቀጣዩ ዓለም ሲሄዱ ኢማናቸው ደካማ የሆኑ ሰዎች ወደ ኩፍር በተመለሱበት ሰዓት ለእስልምና አዲስ የሆኑ ሰዎች ብዙም ኢማናቸው ያልጠነከሩ ሰዎች ሲመለሱ አላህ ይህንን አወረደ። ሙሐመድ ዓለይሂ ሰላቱ ወሰላም መሞቱ ምንድን ነው የሚያስገርማችሁ? ከሱ በፊት እኮ ብዙ መልእክተኞች አልፈዋል ብሎ አላህ እንዲህ ያሉ ክስተቶች ሰዋዊ ክስተቶች ሰው ላይ የሚመጣ ሰው ይኖራል፣ ይወለዳል፣ ያድጋል፣ ይሞታል። እነዚህ ክስተቶች ነብይም ላይ ይከሰታሉና ለምንድን ነው ወደ ኋላ የምትሉት ብሎ አላህ እየወቀሰ ነው። ወመን ينقلب على عقبيه እንግዲህ ወደ ኋላው የሚገለበጥ ወደ ኋላው በተረከዙ የሚመለስ ያኒ ወደ ኩፍር የሚመለስ ማለት ነው። فلن يضر الله شيئا ፈጽሞ አላህን አይጎዳም። የሚጎዳው ማንን ነው? ራሱን ነው የሚጎዳው ማለት ነው። በነቢዩ ዓለይሂ ሰላቱ ወሰላም መሞት ምክንያት ከእምነቱ ወደ ክህደት የተመለሰ እንደሆነ የሚጎዳው ራሱን ነው ብሎ አላህ ጀለ ጀላሉሁ ይናገራል። ስለዚህ ወጃኢዙን ፊ ሐቅሂም ሚን ዐረዲ ቢገይሪ ነቅሲን ከኸፊፊል መረዲ ማለት በዚህ መልኩ ነቢያቶች ዓለይሂሙ ሰላቱ ወሰላም ሰዋዊ የሆኑ ክስተቶችን የሚያስተናግዱ ናቸው። ኢላ እንዳልነው በነቢይነታቸው ላይ እና አላህ ዘንድ ባላቸው ደረጃ ላይ ጉድለትን የሚያመጣ እንከንን የሚያመጣ ያንን የማይመጥን አብሮ የማይሄድ ከሆነ ግን ፈጽሞ ያ ሊከሰት አይችልም። በዚህ ዙሪያ ደግሞ ተከስተዋል ተብሎ የተነሱ ነገሮች ካሉ እንግዲህ ዑለማዎች ለሁሉም ምላሽ ሰጥተዋል። በሰፊው ወደፊት የምንመለከታቸው ይሆናል። አላህ እድሜያችንን በረካ አላህ ያድርግልን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። هيا إلى المعالي معالي في الحال والأقوال والفعال